እንዴ ነው መጀመሪያ ስም ማን ልበል? እኔ ናቲ። ናቲ። እሺ ከዚህ በፊት ምን ነበር የምትሰራው? እኔ ያው ባጃጅ ሹፌር ነኝ። አሁንም እንደዛ ነው የምትሰራው? አዎ። የራስህ ባጃጅ አለ ነው? ኧረ አይደለም፣ ያው አሉ እዛው ሐረርና የእነሱን ባጃጅ ይሰው እየተበደርክ ማለት ነው። ከዛ ትከፍላቸዋለህ ምናምን? አዋ የቀን ገቢ ስለሚኖር ገቢ ታስገባለህ። ከዛ የቀረውን ደግሞ ትርፍ ለራስህ ትወስዳለህ። አሁን ግን እሱ ስራ እየሰራ አይደለም? አይደለም። ለየትና የት ብለህ? አዎ ያው ከሷ ጋር ነው የምንለው። እሷን ስናግዝ ምን ስለምን አይመቻችም። ባጃጅ ስራ ደግሞ ከጀመር ቀኑ ሙሉ ነው የምትለው ባጃጅ ላይ። ስለዚህ ቀኑ ሙሉ ባጃጅ ላይ ሙሉ ከሆነ እሷን የምናግዝበት ጊዜ አይኖርም። ለዛ ያው ለጊዜው አሁን ባጃጅ እየሰራ ነው። እንዳጋጣሚ ሆኖ እኔ በጣም ደስ ያለኝ አንደኛ ነገር በቃ ለራስህን ትተህ ለሷ መሆን አየህ it's just ይሄ ምን ይሉታል መሰለህ selflessness ይሉታል which is selfish አለመሆን ለራሴ ብቻ አለ ማለት አንተ ራስህን ትተህ ለሷ መቆም እኔም ራሴን ትቼ ላንተ ለመቆም እፈልጋለሁ ተረዳኸኝ አይደለ እና ይኸው ላግዝህ እፈልጋለሁ እሷን ብቻ ሳይሆን አንተንም ላግዝህ እፈልጋለሁ ሰርተህ እሷንም እንድታግዛት ከጎኗ እንድትቆምላት ማለት ነው ስለዚህ ባጃጅ እንድታገኝ ላመቻችልህ ሙሉ ስራህን እየሰራ የራስህ ባጃጅ ማለት ነው ከሰው ሳትበደር በደንብ ባጃጅን እየሰራ እሷንም ታግዛታለህ በብር ይሁን whatever የቤት ነገሮች ያግዛል ብዬ አስባለሁ ምን ታስባለህ? እሺ ደስ ይለኛል። አረ የኔ አባት እንግዲህ ለሱ ባጃጅ እናመቻቻለን ሐረር ላይ ሆኖ የሚሰራው ወይም ኦክሲጅን ለማመላለስ የሚያግዝ ከሆነ እንትን ማድረግ ትችላለህ አይደለ ያግዛሃል? አዎ አሜዚንግ በቀን ስንት ይሰራል ግን ባጃጅ ሐረር? ባጃጅ እንዳየሩ ነው ያው እስከ 2000 የሚሰራ ከሌለም ደግሞ እስከ 1500 እስከ 1000 ይሰራል እንዳየሩ ነው እንደ ቀኑ ነው ችግር የለውም እናመቻቻለን ስለዚህ ለወንድማችን ማለት ነው አንድ ባጃጅ እንዲያገኝ ሐረር ሆኖ እንዲሰራ ለሱ አንድ ባጃጅ እናመቻቻለን የትና የት ላንቺ ደግሞ ማለት ነው ያው ጋዝ ታንኮቹ አሉ አዎ እሱ አሁን የኦክሲጅን የምናስሞላበት ወጪ ከቨር የምናደርግበት መንገድ አፈላልጋለሁ ከዛ በኋላም ያቺ እቃ የሚያልሻት 700,000 ብር እሱ የሚያግዘን ካምፓኒዎችም እንፈልጋለን ማለት ነው ስለዚህ እንግዲህ ይህ ጥሪ ለእናንተ ነው ብዙ ደጋግ ካምፓኒዎች እንዳላችሁ እርግጠኛ ነኝ ስለዚህ ወንድማችን ይኸው ባጃጅ ይነዳ ነበር እሱን ትቶ ለየትና የት ቆሞ ይገኛልና እስኪ እኛም እሱን እንቁምለት because ገንዘብ እያገኘ ሳያገኝ ለሷ ከቆመላት ገንዘብ በደንብ ካገኘ እንዴት እንደሚቆምላት የታወቀ ነገር ነውና ለሱ ባጃጅ እንደገና እቺ ደግሞ የ700,000 ብር ከውጭ ሀገር የምናስልክባት መንገድ እና ለየትና የት ደግሞ በሌሎች ነገሮች የምናግዝበት መንገድ እናመቻች የጥሪ ነው ለካምፓኒዎች ማለት ነው ዝግጁ ከሆናችሁ አሳውቁኑና እንጀምር ማለት የትናይቴ እሺ የቀረ ነገር አለ ማለት የምትፈልጊው ነገር ያው በዚህ አጋጣሚ ያው የጀግናው አሊ በርኬ ልጅ አላወኩም መሰለኝ አሊ በርኬ ታንክ ማራኪ ኦኬ ሶማሌ ጦርነት ነፃ ያወጣው ማለት ነው ኦኬ ዋው ሶማሌ ነፃ ያወጣው ታንክ ማራኪ በዚህ አጋጣሚ አሊ በርኬ ልጅ ነው ያሊ በርኬ ልጅ ነሽ አንቺ ልጁ አረ የወለድሽ ነገር ባለውለታው